أما أرى اللنكاش تاي هو تبصايدا እንዳትወ ገኝ ብቻ አትንኩኝ እኮ ነው ይጋያ ትስድለ በቃታይም እንዴ ብሩ ተናዳ እንዳትወጋ በቃችሁ ደሞ እኮ ትቆማለች በቃ ትግባ ወይ ሴትዮ ወሬት ነው እናቴ ወሬት ነው የኔ እናት አረ ይሄ ጡቷን አስለምር በእናትህ ብሩክ እምቢ አለች አትንካኝ አለች ነው አረ አብሮ ገባች ውሃ ጥንቧለል አሳጥራት ብሩክ አሳጥር ያቺን ጎረቂቷን ወደዛ አስገፋት ጥሩምቤት አልታሰረችም አይጥ እየፈለገች በቷ አይታል ላይ ጎሽ ትቀመጥተው አትዝጋ በሩን እንዳትወጣ ቤት ገብታ ነው ያት እንዴት እናታቸውን ጨርሻቸው ቤት በኩል እንደሚገቡ ማለት ማታ ብትገባስ እዚህ ጋር ትላለ እንዳለ በዚህ አይደል እንደየት እንዲተረማመዱ የሚወጡት ከየት እንደሚወጡ በኢየሱስ ስም አንቺ ታይ እማ ስትወልድ አትተውም ይሄን ፀባይ ግን ትተዋለች ትንሿ ምን ሆና ነው እዛ ጋር የተከተረችው ከየት ካካ ያለች ነው ምንም እንዳበላው ትንጠብቂያት እቺ ደረስ ሰዎቹን ቀጥታ ቶሎ ግባ በይ ባለጌ አግኝታኝ ነበረ እግሯን ታይ ግን ዱላ ካያት እኮ ዝም ትላለች ዝም ብላ እንደዚህ ካሳየሃት ዝም ትላለች ትፈራለች እየቀጠቀጡ እኮ ነው በእናት ያበላሹት ይመቷታል ማለት ነው ግብ ተይ እናት ተይ ህልክ ነው የሚይዛት እኮ ተይ እናቴ ተይ የኔ ተይማ ተይ እናቴ እሺ ተይ በቃ ምግብ ፊት ለፊት አላደርጋ ምንድን ነው ጥጃችሁት ምን ሆነች ታዲያ ምን ያስጨዋታል ተይ ትንበላ ተይ እናቴ ተይ እዚህ እንዳትመጣ ተይ እዛችኛዋ ላይ እንዳትወርቅቺ አሁን እኮ ሳምንት 15 ቀን ቢያንስ በዛ ቢባል እና ካለመረች እንዴት ነው የምናረጋት በደንብ እንትን እንዳት ልትታሰር ተይ
እኔ አመታኝም አንተን እንዳመታክ እንጂ እኔ እየጠበኳት ነው። ተይ ተይ አንቺ ተይ በቃ ተዋት። እሺ ወደሽ ሳይሆን በግድሽ ጡትሽ ሲወጥርሽ ታሳልብ የለን ድንባለል ነይ እንቺ እናቴ ሰው ነይ 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 አበላሻለሁ። ይሄ አትበላም ነው እኮ እንኪ እንኪ ነይ 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 እንኪ ይኸው አትበላም አትበላም። ወይኔ ጉዴ ፈላ። ጥሩምቤ ንያት ጥሩምቤ አይደለችም እቺ ናሽን ሸጌ ለምን ወጣች እኮ እዚህ ላይ አላየሃትም? ጥጃዋን ለመውሰድ እስቲ ወይ በዛ አስገባላት ትላሳት አንዱ እናት ናፍቃታለች እኮ አንተ ምን ሆነክ ነው? ወይ ሸጌ ፈልጋ ማ ፈልጋ ወይኔ ምን ይሻለኛል በእግዚአብሔር። እቺ ለይታ አውቃለች የጥጃዋን እግዚአብሔርን አይኗ ራሱ ይኸው ከእሷ ጋር ነው። ነይ ነይ ትንሿ ለይታ አውቃታለች እናቴ። ሽንቷ ሸናች እህሉ ላይ እቺሳ ዳማዋ እቺ ጨዋ ናት የኔ እናት። በቃ ትንባላል ብቻ ነው የምታስቸግረው እዚህ ሌላ ማንም አያስቸግርም እኔ ውዶች። ትንባላል እኮ ከወለደች በኋላ ትስተካከላለች። ዝም በል እስቲ በዚህ በኩል አምጣት ብሩክ በእናትህ እንያት። በዚህ አምጣት እስቲ ወራት አምጣት። ቆይ እስቲ ትንሽ አምጣት። ነይ እናትሽን እስቲ በእናትህ አይና ተንከራተተች። እስቲ ቆይ በእናትህ እሷ ወደ ጡት ትሄዳለች። አያች ኮፒ ራሷን ነው የምትመስለው። ይቺ የትርንጎ ለሽው እሷን አመስልም። እፎይ እናት እቺን ፈልጋ እኮ ነው። ይቺ ስላለመረች ጥጃዋ ደግሞ እንዴት እንደምሸሻት እኔ ጡት ነው የፈለኩት። እባክሽን እንዴ አልለመደችማ። ይቺ ብትሆን ጡቷ ስር ትሄዳለች። ያቺኛዋ ትንባላት አንቺ ይሄ ገና ለገና ትሸሸኝ። እድሜያቸው ራሱ ይጨምራል እንደዚህ ሲላሱ። ሁሉማ ጡቱን ቦታውንም አታውቅም አንተ ቸይታል። ያቺ ቆሞኝ ያቺ ብልጥናት እኮ እቺ እንትና ደረስ ደረስን እስቲ አምጣት። ጡቷ ስር ነው ሮጣ የምትገባው። አንዴ እኮ 3 ሊትር አለ ብሎ እኮ ጠብታ ሙልጭ አድርጋ ጠበቀች። ደግሞ ከፈታችም አጠባት አያችኝ። የሁለቱንም ነው የምትጠባው እሷ ብትፈታ።
እማ እቺን ጡቷን ግን እንዳትረሳ እያሳይ እንትን እያልክ ነው ብሩክ። ጭቃቅታለች እዚህ ጋር ካካ አልተመቻትማ። እስቲ ወይ የሆነ ሰዓት እየቀየርክ ቦታውን ግን ቦታ ሰፊ አይደል እንዴ? ምንድነው? አዎ ወማጀል ልትበልን ነው እንዴ አንቺ? እሺ ሆዷ እንዳትመጣ። እቺ በቃ እርጉዝ ናት ማለት ነው። ወር ከስንት ወር ከምናምን ነው? አንድ ወር በስ በ23 አይደለ? ስለዚህ የተጠቃችው ይሄ ምንድነው ብሩክ? በእናትህ ከላሚቷ ላይ ነው አይታል። ከዚህኛው ምግብ በደንብ ትብላ። ፈሳሹ ገና እየወጣ ነው። የወለደችበት ነው አለ እኮ ልጁ እንትና ሰውየው አይቶ ዶክተር ምን ያደርጋል እንደዛ ከሆነ ደረስ ትንባላል ያቲ ትንባላል ትልቅ ናት ግን እንደ ጉዳችን መልቶል። በስማ እነዚህ ለራሱ እንዴት እንደምታረቅ አታይ እና እሺ አንቺ እንደዚህ አትበይ፣ እንደዚህ አትበይ፣ እንደዚህ አትበይ። እጅጊ ቡሬ 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 ምርኮ ነው ስሙ። ደሌሽዬ ማደገች። ሌባ እኮ ናት እሷ። ሞራንቾ ነበር መባል የነበረባት። ሁለት ጊዜ እኮ ነው ጉድ የሰራችኝ። አንዴ ባባ ፈቷት ጭርስ አደረገች። ከሰዓት ስትታለብ የለም። አንዴ ደግሞ እንደዚሁ ውጪ እኔ ረስቻቸው ውጪ ቡና ይርኩ ከቡና ስመለስ አልቋል ወተቱ ጠጥታ ቀጥታ ሮጣ ጡት ጋር ነው የምትሄደው። አሁን እቺ ስለማታውቅ እኮ ነው ያለችው። እቺ ወደ ጡት ነው የምትሮጠው። እቺ ደግሞ ትበትናለች እንዴ? አይ እንዴት ነው? የደረስን ጸባይ ዩቲዩብ ላይ ፖስተን የስቲችን ጸባይዋን የሚያውቅ ሰው ካለ እንጠይቃለን። አስቸጋሪ ጸባይ እንዴት ነው የሚቀየረው?